አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙ አብደላ ቻናል ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? ከዚህ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዙ ይበልኝ በያላችሁበት። ያላህ ሰላም እዝነት አይለያችሁ። ሁላችሁም ገባ ገባ እያላችሁ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ ነባሮቹም ላይክ እያረጋችሁ አበረታቱኝ። ያው ይህን ሰሞን ስለጠፋሁ በጣም ቻናሌ ቀዝቅዟል። ያለውን ነገር በጣም አንስቶታልና አበረታቱኝ የኔ ውድ ፋሚሊዎች። በጣም ነው የምወዳችሁ የማከብራችሁ። ክበሩልኝ። ሁላችሁንም አመሰግናለሁ። አባይብ እና ገባ እያላችሁ ሁላችሁም አበረታቱኝ ማለት ነው። ፋሚሊዎች በጣም ነው እንዲያለ የወረደው። በጣም 3 ቀን 4 ቀን ብተወው እንዲያለ ቀዝቅዟል እና ሁላችሁም አበረታቱኝ። ውድ ፋሚሊዎች እና በዚሁ አጋጣሚ ውዶችዬ ሳላመሰግን የማላልፈው ነገር ቢኖር ያው ከጎን የሆናችሁ ምንም መጥታችሁ አብራችሁ ከጣገቤ ባኮኑ ማታም ጧት ነው እየደወላችሁ አብሽሪ አይዞሽ አልያዬ እያላችሁ ላበረታታችሁ ምስጋና በጣም አድርጌ ከሚባለው በላይ የማመሰግነው። ወላሂ በጣም ቃላት የለኝም። ወላሂ ለአዚም አነሳላችሁ ስል እንኳን ስንት ጊዜ ደውላችሁ ላበረታታችሁኝ ሀታ ዛሬ ራሱ እንዲገባ አስገድዳችሁኝ እናንተው ናችሁና ውድ እህቶች ወላሂ የዩቱብ እኔ ወላሂ ጠቀመኝም አልጠቀመኝም ግድ ይሰጠኝ። በስ ግን ስንት መልካምነት አግኝቼበታለሁ። ስንት መልካምነት አግኝቼበታለሁ። ወላሂ ለአዚም በጣም ነው የማመሰግነው። ሳላመሰግናችሁ አላልፍም። የስደት ስጦታዎች ሁሉ ነገሮች በጣም ነው የማመሰግነው። በጣም ነው የምወዳችሁ የማከብራችሁ። ክበሩልኝ የኔ ውድ ፋሚሊዎች። በጣም አመሰግናለሁ ሁላችሁም። አሁን ቢሆን በዱዓችሁ አትርሱኝ ውዶችዬ። በጣም ዱዓ አድርጉልኝ። ያው እስካሁን ድረስ የተገኘ ነገር ስላላለ ሁላችሁም በዱዓችሁ አትርሱኝ የኔ ውድ እና አብሽሩ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ የኔ ድምቀቶች፣ ድምቅምቅ ክበሩልኝ እና ዛሬ ደግሞ ሄርሜላ ተገኝታለች ምናምን እያሉ የአብርሽ ወንድሞች ፈሳቀተኝ ይላሉ። ሄርሜላ የቱቦ ድምቀት ብለህ የኔ ምስኪን ልጅ ናት። እውነት ወዲያውኑ እንዲደበቋት አለሁ አለም እና ሄርሚ እስካሁን ድረስ አልተገኘችም። ያው ግን የሩታ ወንድሞች አሁን ለታሚያነኛው አለች ምን ታመጣላችሁ ሲል ነበር። ደግሞ ይሄ ሮቤል የሚሉት ልጅ ዛሬ ደግሞ ከኔ ያለች ምን ታመጣላችሁ እያለ ይደነፋል። ምስኪን አብርሽን ተጨንቋል እና በጣም ከባድ ነው ሀቂቃተን። ትናንትናም እንትናን አቤልን አንተነህ ወደ አዲስ ነገር ወደ ምናምን የስድርካት ምናምን ሲሉት ነበረ። ያው ብቻ በጣም በውዝግብ ላይ ናቸው። የሄርሜላ መጥፋት በጣም አወዛግቧቸዋል ሁላቸውንም። ሄርሜ የቱቡ ድምቀት። በነገራችን ላይ ሄርሜላ በጣም ጥሩ ልጅ ናት። ያኔ የዋህ ናት። በየዋህነት ልቧ ገብተው ይጠቀሙባታል። ምስኪን ሁሉን ታምናለች። እንደዛ ስለሆነ በደከመ ጎኗ አግኝተዋታል። እስካሁን ድረስ ምንም አዲስ ነገር የለም። ያው አለች ቢሉም አላወጧትም። እስካሁን ድረስ አለች ይችላሉ እንጂ አላወጧትም። ሄርሜ ቆንጆን ማለት ነው። ያው ዲራማ
እንዲሆነ ሁሉም ያውቃል። በስ ግን ድራማ ባይሆን እናት አባትን ቤተሰብም ይነሳ ነበር። ደግሞ ድራማ አይደለም ብለሽ እንዲያናምነው ያቺ በዚህ ተብዬዋ ያብርሻል ማለት ነው። በጣም ነው እንትን ያለችው ተቆርቁራና ተበሳጭታ የተነሳችው እንዴት ይሄ ይሰራን እያለች በጣም ተናዳለች። የመራቸውና የውሸታቸው መሆኑ ድራማ ነው ተብሎም እንዳይታመን እንደዛ ሲሉ ደግሞ ድራማ አይደለም ብለን ልናምን እንችላለን። ብቻ ግን ሄርሚ ቆንጆ እስካሁን ድረስ አልተገኘችም ማለት ነው። ሲሆን ዛሬ በአዲስ ቪዲዮ ብቅ ይሉ ይሆናል። ሄርሚ ተገኝታ ምናምን በአዲስ ቪዲዮ ቢመጡ ተስፋ እናደርጋለን ማለት ነው። ሄርሚን ይዘው ድና የመጡ እንደሆነ እና አብርሽም በጣም ተናዷል። ዲያኒና ኤፍሬምም ተፈቱ። ሩታ ትንሽንሽዋ ትነሸንሻለች ተፈቱልኝ እያለች አብርሽም አንጀቷ አሯን በጣም ነው አስጠላችሁ። ሩታ የሚባለው በላይ አርጉ ሊያያት ነው አስጠላችሁ። የምትሰራው ስራ ትክክል ምናምን ስለማልሆነ ስለሚያውቅ አናደዋለች ከሚባለው በላይ እና እንደዛ ነው ነገሩ። ትገኛለች ሄርሚ ቆንጆ ትገኛለች። ኢንሻአላህ ወንድሟም እሪ እያለ ነው። ያው ሁላቸውም ዝም አላሉም። ዞሮ እየፈለጉ ነው። ትገኛለች ብለን ተስፋ አለና ሄርሚ ቆንጆ የኢትዮጵያ ንግስት እውነት ደስ ትላለች። የዋህ ናት። ያው በሰዓቱ አናዲያን ነበር። እንዴት ባል አለው ወንድ ላይ ፌጥ ትላለች ምናምን እያልን አባወራ ነው ሚስት አለው ወንድ ላይ በቃ አብርሽ እሱም ዝንጠል ነው። ይሄን ሁሉ አላወቅነ። ብቻ አሁን ላይ ሄርሚ ቆንጆ በጣም አሳስባቸዋለች። ከጭንቀት ላይ ናቸው ሁላቸውም። ቤተሰብ ፋሚሊዎቿ በጣም ተጨናንቀዋል። አለች እያለ የሚቀባጅራን እንግዲህ እስከ መጨረሻው ተከታተሉ። ካለች ምሰየ ብለን እልል ብለን እንቀበላት። ሄርሚ ቆንጆ ሲሆን ዛሬ ብቅ ትበል። ዛሬ ብቅ ብላ ሲሆን ሁሉንም ታንበሽብሽው ማለት ነው። ሄርሜላ ሄርሚ ቆንጆ ይቱ ብቅ ተባለ እያልን ነው ሁላችንም እና አብሽሩ የኔ ውድ ፋሚሊዎች ሁላችሁም እስከ መጨረሻው ተከታተሉ፣ አበረታቱ። እውነት በጣም ከምላችሁ በላይ ቀስቅሶብኛል። ቻናሉ በጣም ነው ወደቀው። ብቻ ግን ምንም ማድረግ አይቻልም። የኔ ውዶች በጣም ነው የምወዳችሁ የማከብራችሁ። ክበሩልኝ። አብሽሩ ገባ ገባ እያላችሁ ላይክ ሸር እያደረጋችሁ ተባበሩ። በጣም ነው የምወዳችሁ የማከብራችሁ። ክብር በሉልኝ እና አብሽሩ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሁላችሁንም ይጠብቃችሁ፣ አላህ ይጠብቃልና ክፉ ነገር አያገኛችሁ። ወላሂ ለዚህ ክፉ ነገር አላህ ይጠብቃችሁ፣ ይጠብቀን። ሁላችንም በስደት ዓለም ላይ በጣም ከባድ ነው ከምነግራችሁ በላይ ማለት ነው እና አላህ ይጠብቀን የኔ ወዶችዬ። እና አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።